ከታች የምታዩትን ኦሬንጅ ከለር ማስኩን እሱን አሰራሩ መጨረሻ ላይ አስቀምጥላችኋለሁ። አሁን ቴክስቱን እንሰራለን። ኤኤ የምትለውን ችን ትነካላችሁ። ከዛ የምትፈልጉትን ጽሁፍ ጻፉ። እንደዚህ ዙም አድርጋችሁ አስቀምጡ። አስተካክላችሁ ከዛ ኤዲት ማድረጊያዋን እቺን ትነካላችሁ። ከዛ እዚህ ጋር የጽሁፉን አገባብ አኒሜሽኑን እዚህ ጋር ደስ ያላችሁን ምረጡ። በጣም ብዙ ወርታችን ብትሄዱ ምረጡ። ይሄንን መረጥኩኝ። ለምሳሌ ቦታውን አስተካክላችሁ አስቀምጡ። ከዛ ልክ ነኝ ወይ ከንግግሬ እኩል ያልቃል ወይ የሚለው እንደዚህ ቼክ አድርጉ። እዚህ ጋር ነው የሚያልቀው። ስለዚህ በጣታችሁ ቀስቷን ይዛችሁ እንደዚህ ያሳጥሩ። ይሄው እዚህ ጋር ደግሞ ይጀምራል ቀጣዩ ጽሁፍ። ልክ እንደዚህ እዚህ ጋር ታቆማላችሁ። እንደዚህ ታቆሙትና ቀጣዩን ጽሁፍ ወይም ቀጣዩን ስንኝ ትጽፋላችሁ ማለት ነው። ያው ጻፍኩኝ። ቪዲዮ ላይ ፊታችሁ አካባቢ ነካ ስታደርጉት ይመልሳችኋል ወደ ቦታው። ይሄን አስተካክላችሁ ዙም አድርጋችሁ አስቀምጡ። አኒሜሽኑን ለመስራት አሁንም ኤዲት የምትለውን ትነካላችሁ። ከዛ አሁን እዚህ ጋር አገባቡን አኒሜሽኑን ትሰራላችሁ። ኤዲቱን ነክታችሁ ቀጥታ አኒሜሽን ካልመጣላችሁ ያቺ ኤ የምትለዋን ንኩ። እዚህ ጋር ይመጣላችኋል ማለት ነው። ሰው መቀየርም ከፈለጋችሁ መስራትም ከፈለጋችሁ ለመጻፍ ቴክስት ኤኤ የምትለዋን መንካት፣ አኒሜሽን ውስጥ ወይም ኤዲት ለማድረግ ጽሁፉን ኤዲት የሚለውን መንካት እና ንግግራችሁ ሲያልቅ ታቋሙትና እዛ ላይ ማስጀመር ነው። ኮንሰፕቱ ከፈጠንኩባችሁ ቪዲዮን ደግማችሁ እዩት። በጣም ቀላል ነው። የምፈጥንባችሁ ብዙ ሰው ትግስት ኑሮ ቴሌቪዥን ቪዲዮ ስለማያይ ነው። ግን ተረጋግተሽ ስሪ ብላችሁ ኮሜንት ላይ ካስቀመጣችሁልኝ ተረጋግቼ ይሰራላችኋለሁ። ይሄንን ይመስላል። እዚህ ጋር ከለር የሚፈልጋችሁት መስራት ትችላላችሁ። ጥያቄው በፎቶም ገልጾታል። ቪዲዮአችሁን ልክ እንደ ፕሮፌሽናል ኤዲተር የሚያስመስላችሁ በተለይ ከስር ጽሁፍ ስታስቀምጡ ልክ እንደዚህ አይነት ማስክ እንዴት ነው የምንሰራው ነው። እንዴት እንደሆነ ላሳያችሁ። ቪዲዮአችንን ሪከርድ አደረግን። ኤዲት ማድረጊያውን ጣቱ የሚያሳያችሁን ሰርክል ውስጥ ትነካላችሁ። ዋና ስራችን የምንሰራው እዚህ ጋር ነው። ወደ ጎን ስክሮል አድርጋችሁ ኦቨር ላይ የፈለጋችሁትን ከለር እዚህ ጋር የምትወዱትን ፎቶግራፍ ታስገባላችሁ። ጎትታችሁ ከቪዲዮ እኩል አድርጉ። ከዛ ወደ ጎን ስክሮል አድርጋችሁ ክሮፕ እንቀንሰዋለን። ከታች ስለሆነ የምናስቀምጠው ወይ ከላይ። እዚህ ጋር አዲስ ልጆች ግራ እንዳይገባችሁ ኤቭሪቲንግ እጃችሁ ላይ ነው የምትሰሩት። እሺ ዙም ስታደርጉ ወደዚህም ወደዛም ስትወስዱ እያንዳንዱን ነገር የምታደርጉት በሁለት ጣታችሁ ነው። ከዛ እንደምትፈልጉት አስቀምጡ። ወደ ጎን ስክሮል አድርጋችሁ ማስክ ዋናው ይሄ ነው። ከዛ ሃይላይት ነው የሚመስለው። ላይን ትነካላችሁ። እንደዚህ ትከረብቱታላችሁ በጣታችሁ ቅድም እንደነገርኳችሁ። ከዛ ቀስቷን ይዛችሁ ኢንቨርቱን ታስተካክላላችሁ። አያችሁ ጎላ ብሎ ፈዘዝ ብሎ ጎላ እያለ እንዲሄድ ማለት ነው። ልክ እንደዚህ። ከዛ ጽሁፋችሁን ማስገባት ነው። እንደፈለጋችሁ መስራት ትችላላችሁ። አብራችሁኝ ስለነበራችሁ አመሰግናለሁ።